ይስጥልን። ይህ ጭንቀት ወይም አንዛይቲ ነው። ይህ ደግሞ ድብርት ወይም ዲፕሬሽን ነው። ልዩነታቸው ምንድን ነው? ጭንቀት ስለ ወደፊቱ ወይም ስለሚመጣው ነገር ከመጠን ያለፈ ፍርሃት ወይም ስጋት ስሜት ነው። ምልክቶቹም ተከታታይ ስጋት ወይም ፍርሃት፣ የልብ ምት መጨመር፣ ላብ፣ የመተንፈስ ችግር፣ አለመረጋጋት፣ ትኩረት ማድረግ አለመቻል፣ እንቅልፍ ማጣት፣ ብዙ ጊዜ በተለየ ሁኔታ ወይም በተለየ ጊዜ ይነሳሳል። ድብርት ወይም ዲፕሬሽን ቀጣይነት ያለው የሐዘን ስሜት ወይም በነገሮች ላይ ፍላጎት ማጣት ነው። ምልክቶቹም ቀጣይ የሐዘን ወይም የባዶነት ስሜት፣ ቀድሞ ደስ በሚያሰኙ ነገሮች ላይ ፍላጎት ማጣት፣ ከፍተኛ ድካም፣ የእንቅልፍ ወይም የምግብ ፍላጎት ለውጥ፣ ራስን ዝቅ አድርጎ ማየት፣ ትኩረት ማድረግ አለመቻል፣ ብዙ ጊዜ ያለምንም ልዩ ምክንያት ለረጅም ጊዜ ይቆያል። ሁለቱም አብረው ሊከሰቱ ይችላሉ። እናም ሁለቱም ሕክምና ሊደረግላቸው የሚገባ እውነተኛ የጤና ችግሮች ናቸው። ይህ ስሜት ከ2 ሳምንት በላይ ከቀጠለ ወይም የዕለት ተግባራችሁን የሚያውክ ከሆነ ከባለሙያ እርዳታ ይጠይቁ። ጤና ይስጥልን።